የመከላከያ ሰራዊት ማዕከላዊ እዝ የኦሮሞ ነጻነት ጦርን በመንግስት አጠራር ሸኔ ከተዋጊነት ወደ ተራ ሽፍታነት ቁመና እንዲወርድ ማድረጉን አስታውቋል። የእዙ አዛዥ ጀነራል ዘውዱ በላይ እንደገለጹት ቡድኑ ከተሞችን የመቆጣጠር አቅሙ ተደምስሶ አሁን ላይ አመራሮቹን ለማዳን እየተሸለከለ ይገኛል። ይህ በእንዲህ እንዳለ በአማራ ክልል ስምሪት ላይ የሚገኙት ጀነራል አዲሱ መሐመድ ህዝቡ የኦሮሞ ነጻነት ጦርን እጅ እንዲሰጥ እንዳደረገው ሁሉ ፋኖንም በተመሳሳይ መንገድ ቀንበር ተሸክማችሁ እጅ አስጡልን ሲሉ ጎጃም ላይ ጥሪ አቅርበዋል። ይሁን እንጂ የኦሮሞ ነጻነት ጦር በበኩሉ በተለያዩ የሸዋ ዞኖች ጥቃቶችን እያደረሰ መሆኑንና በሰው ኃይል ግንባታ ላይ እንደሚገኝ ገልጸዋል። በአዲስ አበባ ከተማ በሁሉም ወረዳዎች የጠቅላይ ሚኒስትሩንና የከንቲባዋን ፎቶግራፎች በትልልቅ ስክሪኖች ለመስቀል ከነጋዴዎች የገንዘብ ማሰባሰብ ሥራ መጀመሩን ምንጮቹ ጠቁመዋል። በየወረዳው ያሉ የብልጽግና ፓርቲ ጽሕፈት ቤት ባልደረቦች ነጋዴዎች እንደየንግድ ዘርፋቸው ከ5000 እስከ 7000 ብር እንዲከፈሉ እያስገደዱ መሆኑ ተነግሯል። ይህ አሰራር ቀደም ሲል በኢትዮጵያ በ1970ዎቹ የነበረው የመንግስቱ ኃይለማርያም ፎቶግራፍ የመስቀል ልምድና በሰሜን ኮሪያ ያለውን ሁኔታ እንደሚያስታውስ ተገልጿል። ግብፅ ከአባይ ወንዝ ድርሻዋ ላይ አንዲት ጠብታ ውሃ እንኳን እንደማታስነካና ስምምነት ያልተደረሰባቸው ግድቦች እንዳይሰሩ እንደማትፈቅድ የውጭ ጉዳይ ሚኒስትሯ በድር አብደላቲ አስታውቀዋል። ካይሮ የኢትዮጵያን ጎረቤቶች በመቅረብ ከኤርትራ ጋር በአሰብ ወደብ ከጅቡቲ ጋር ደግሞ በዶራሌ ወደብ ላይ የመሰረተ ልማት ስምምነቶችን ፈርማለች። ይህ እንቅስቃሴ በኢትዮጵያ ላይ ጫና ለመፍጠር የታለመ እንደሆነ ይገመታል። በመጨረሻም የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ በሶማሊያ ጥያቄ መሰረት ስብሰባ አድርጓል። የሶማሊያ መንግስት ድርጊቱን በሉዓላዊነታችን ላይ የተፈጸመ ጥቃት ሲል የኮነነው ሲሆን አሜሪካና ብሪታንያ ጉዳዩ በንግግር እንዲፈታ ጠይቀዋል። በሌላ በኩል ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር ባደረጉት ቆይታ አሜሪካ ለዩክሬን የ15 ዓመት የደህንነት ዋስትና የመስጠት ሐሳብ ማቅረቧ ታውቋል።